እሺ ጋይስ እንዴት ናችሁ? ሮድ ፍሬ ይባላለሁ። በእነዚህ ስራዎች ታውቁኛላችሁ ዩቲዩብ ላይ። ይሄኛው ሁለተኛ ቻናል ላይ ነውና ትንሽ አዲስ ነገር ልሞክር ብዬ ነው እዚህ ላይ። እንግዲህ ዛሬ ጉዞዬን ነው ማሳያችሁ፣ እንደ ብሎግ ነገር ሰራላችሁ። ይሄን ቻናሌን ላይክ፣ ሰብስክራይብ ማድረግ እንዳትረሱ። ጋይስ እንግዲህ ገብቻለሁ። እንግዲህ አዲስ አበባ እንዲህ ልቀርጽላችሁ ምናምን አስቤ የነበረ ፕሌሊስት ምንም ማይክ ምናምን ስለሌለኝ ምንም አይመችም። እንዳለ ጫጫታ ምናምን ያለው። እዚህም የመጣሁት አንደኛ ሙዚቃ ላይ ምናምን ለመስራት ከኔ ጋር መስራት አብራችሁ የምፈልጉ ሰዎች ካላችሁ፣ ፕሮዲሰር ከፈለጋችሁ፣ ሚክስ የሚያደርግ ማስተር የሚያደርግ ከፈለጋችሁ እኔን ኮንታክት ማለት ትችላላችሁ። እንግዲህ እነዚህ ስራዎችን ሰምታችኋቸዋል። እንግዲህ አብዛኛው ሰው ወዷቸዋል እነዚህ ስራዎች። ለዚህ አይነት ነገር የሚመቻችሁ ነገር ከሆነ የኔ ፕሮዳክሽን የሚመቻችሁ ከሆነ እኔ ኮንታክት ማድረግ ትችላላችሁ። እነዚህ ሶስቱ እዚህ ጋር ያስቀምጥኩላችሁ፣ ኢንስታግራም፣ ቴሌግራም ወይም በዚህ ስልክ ደውላችሁ እኔ ጋር እንግዲህ መስራት ከፈለጋችሁ መዋራት ትችላላችሁ። ይህን የማስታወቂያ ላይ ባክግራውንድ ሙዚክ የምትፈልጉ ከሆነ ኢንትሮ አውትሮ ዩቲዩበሮች የምትፈልጉ ከሆነ አሁን ማውራት እንችላለን። እንደዚህ አይነት ኮንቴንት የሚመቻችሁ ከሆነም ኮሜንት ላይ አሳውቁኝ። ሁለተኛው ቻናል ላይ ለቀኩት፣ ያው ሜን ቻናል ላይ ብዙም ሪሚክስ እና ማሻፕ ስላስለመድኩኝ የሆነ ወጣ ያለ ነገር ስለሆነ እዚህኛው ቻናል ላይ ብለቀው ይሻላል ብዬ ነው። ይሄኛውም ቻናል ላይ ምን እንደምትፈልጉ እስኪ ምን አይነት ነገር እንድለቅላችሁ፣ ይህም ብሎግ ከተመቻችሁ እንዲቀጥል ከፈለጋችሁ እንደዚህ አይነት ነገር ስራለ ምናምን ብላችሁ ኮሜንት ማድረግ ትችላላችሁ። በተረፈ ላይክ፣ ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ቻው።